ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ዛሬ በዓለም ላይ በጣም ታዋቂ ከሆኑ የዩቲዩብ ፈጣሪዎች መካከል የሚገኘውን በታላላቅ ፈተናዎች በልግስና ስራዎቹና በሚሊዮኖች ዶላር በሚያወጡ ቪዲዮዎቹ የሚታወቀውን ሚርቤስት ወይም ጄሚ ዶናልድሰን ሙሉ የህይወት ታሪክ እንመለከታለን። ከቀላል ልጅነት ተነስቶ እንዴት ወደ ዓለም ትልቁ የዩቲዩብ ኮከብነት እንደደረሰ ምን አይነት ችግሮች እንዳለፈና ዛሬ ለምን በሚሊዮኖች ሰዎች ዘንድ እንደሚወደድ በዝርዝር እናያለን። ቪዲዮውን እስከ መጨረሻው ተከታተሉ። ጄሚ ዶናልድሰን ግንቦት 7 ቀን 1998 ዓ.ም በአሜሪካ ውስጥ በዊችታ ተወለደ። ከዚያም በኖርዝ ካሮሊና አደገ። ወላጆቹ በልጅነቱ ሲለያዩ እርሱና ወንድሙን እናታቸው ብቻዋን አሳደገቻቸው። ጄሚ ከልጅነቱ ጀምሮ ቪዲዮዎችን መመልከትና የዩቲዩብ ዓለምን ማጥናት ይወድ ነበር። እድሜው 12 ዓመት ሲሆን ሚርቤስት 6000 በሚል ስም የዩቲዩብ ቻናሉን ከፈተ። በመጀመሪያዎቹ ዓመታት የሚለቃቸው ቪዲዮዎች ብዙ ተመልካች ያገኙ ነበር። የቪዲዮ ጨዋታዎችን ይጫወት ነበር። ስለሌሎች ዩቲዩበሮች ገቢ ያብራራል፣ እንዲሁም ቀለል ያሉ ይዘቶችን ያዘጋጃል። ሆኖም ብዙ ሰዎች ሳይመለከቱት ለብዙ ዓመታት ቪዲዮዎችን መስራት አላቆመም። ሌሎች ሰዎች ዩቲዩብ ጊዜን ማባከን ነው ቢሉትም እርሱ ግን ህልሙን አልተወውም። እንዲያውም በየቀኑ ብዙ ሰዓታትን ዩቲዩብን በማጥናትና ምን አይነት ቪዲዮዎችን ሰዎች እንደሚስቡ በመረዳት ያሳልፍ ነበር። ከብዙ ዓመታት ጥረት በኋላ በ2017 እስከ 100,000 ድረስ በመቁጠር የሰራው ቪዲዮ በዓለም አቀፍ ደረጃ ታዋቂ ያደረገው። ይህንን ቪዲዮ ለማጠናቀቅ ከ40 ሰዓታት በላይ ፈጅቶበት ነበር። ቪዲዮውን ከተለቀቀ በኋላ ሚሊዮኖች ሰዎች ስሙን ማወቅ ጀመሩ። ቻናሉን በፍጥነት ማደግ ጀመረ። በዚህ ጊዜ ጄሚ ከሌሎች ዩቲዩበሮች የሚለየውን አዲስ ሀሳብ አመጣ። ሰዎችን በገንዘብ መርዳት፣ በታላላቅ ውድድሮች ማሳተፍና ያልተለመዱ ፈተናዎችን ማዘጋጀት ነበር። ስለ ሰዎች በሺዎች የሚቆጠሩ ዶላሮችን መስጠት፣ መኪናዎችን መስጠትና ቤቶችን መግዛት እንዲሁም ብዙ ሰዎችን ከችግር ማውጣት ጀመረ። በብዙ ቪዲዮዎቹ ውስጥ ለማወቃቸው ሰዎች እጅግ ብዙ ገንዘብ ሲሰጥ ተመልካቾች በጣም ተደንቀዋል። በ2019 ከማርክ ሮበር ጋር በመተባበር ቲም ትረስ የተባለ ፕሮጀክት ጀመረ። የፕሮጀክቱ ዓላማ 20 ሚሊዮን ዛፎችን መትከል ነበር። ይህ ዘመቻ በዓለም ዙሪያ የሚገኙ ብዙ ሰዎችን አሳትፎ ታላቅ ስኬት አስመዘገበ። ከዚያም ቲም ሲ የተባለ ሌላ ፕሮጀክት ከባህሮችና ከወንዞች ውስጥ ቆሻሻን ለማስወገድ ብዙ ገንዘብ ሰበሰበ። ከዚህ በተጨማሪ ቢስት ፊላንትሮፒ የተባለ የበጎ አድራጎት ቻናል ከፈተ። በዚህ አማካኝነት ለችግረኞች ምግብ ተከፋፍሏል፣ ቤቶች ተገንብተዋል፣ የሕክምና ወጪዎች ተሸፍነዋልና ብዙ ሰዎች አዲስ የህይወት ተስፋ አግኝተዋል። ጄሚ በዩቲዩብ ብቻ አልተወሰነም። ፌስቲቭል የተባለ የቸኮሌት ኩባንያ አቋቋመ። በሌሎችም የንግድ ስራዎች ላይ ኢንቨስትመንት አድርጓል። የሚያገኘውን ብዙ ገቢ እንደገና በቪዲዮዎቹ ላይ በማፍሰስ ከፍተኛ ጥራት ያላቸውን ይዘቶች ማዘጋጀት ቀጠለ። በዚህ ምክንያት ቪዲዮዎቹ በዓለም ላይ እጅግ ተወዳጅ ሆኑ። ሆኖም ይህ ሁሉ በቀላሉ አልመጣም። ጄሚ ብዙ ጊዜ ውድቀትን አይቷል። ብዙ ሰዎችም ተስፋ እንዲቆርጥ መክረዋል። ነገር ግን በትዕግስት በጥራትና በፈጠራ አቅሙ በመታመን ወደፊት መጓዝን ቀጠለ። ዛሬ በዓለም ላይ በጣም ታዋቂና ተጽዕኖ ፈጣሪ ከሆኑ ሰዎች መካከል አንዱ ነው። ከሚስተር ቢስት የምንማረው ትልቅ ህልም መኖር እንዳለብን፣ ስኬት በአንድ ቀን እንደማይመጣ፣ ትዕግስትና ተከታታይነት ስራ ትልቅ ውጤት እንደሚያመጡ ነው። በተጨማሪም ሌሎችን መርዳትና በሰዎች ህይወት ላይ መልካም ተጽዕኖ መፍጠር ከገንዘብ በላይ ዋጋ እንዳለው ያሳያል። ውድ ተመልካቾቻችን ይህ የሚስተር ቢስት ሙሉ የህይወት ታሪክ ነበር። ከ12 ዓመታት ልጅነቱ ጀምሮ ያለማቋረጥ በመስራት በማሰብና በመፍጠር ዛሬ ወደ ዓለም ትልቁ የዩቲዩብ ፈጣሪነት መድረስ ችሏል። እናንተ ስለ ሚስተር ቢስት ምን ትላላችሁ? አስተያየታችሁን ከታች ጻፉልን። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። ሌሎች አስደናቂ የህይወት ታሪኮችን ለማግኘት ቻናላችንን ሰብስክራይብ ማድረግ አይርሱ። መልካም ጊዜ ይሁንላችሁ። So cool. So I guess the 500